እሱ ነው ጌታን ይመሰክራል ቢገርምስ ነው ከወደው ዶክተሩ ጀምሮ ባዮማ ጀምሮ ነው ጓደኝነታችን አዮማ ማለይ ናቸው ማለት ነው የፋዘር ብራዘሮች ናቸው እሺ ከመጣላ እና ስታቀው እንዴት ነበር ጆሮ ተጋርገው ሳቀውማ ያው ብዙ ጊዜ ያው ከልጅነት ጀምሮ አውቀው ያው አብረን ነው የምንኖረው ሰፈራችን ነው ወለንጭቲ እሺ ወለንጭቲ ማራቸው ከድሮ ጀምሮ ያው አንድ አካባቢ ያለው እንዲያውም ሳወራለት በጣም ጮክዬ ነው እና አንተ ልጅ እኮ ተፈውሳለህ እንደምሰማናገው ነው የሰማረው እንደምትለው በመስከረ አለብህ ነው ዛሬው ጣራል እንዴ ድንቅ አምላክ ነው እንዴ ኃያል ነው በስግደት የኃይል ጉልበት ይተከሰ ምንድነው ሌላ ተጨማሪ ሁለተኛው ባለፈው መጨረሻ ቀን በስጋና ደሙ ላይ ያለው ሁኔታ ነበር ከዚህ በፊት ቀደም ሲል በ90 ዓመተ ምህረት የመኪና አደጋ ደርሶብኝ ነበር 20 ሜትር ገደል ውስጥ ታች ንጣፍ አለቶች ባለበት ውስጥ ተገልብጠን ከመኪናው ገብተን ስፓይናል ኮርድ ዲስክ በተጣጣፈ ዳሜጅ አችን ኦኬ ባልቻ ሆስፒታል ገብቼ ዲዳንኩት እሺ እና የተቀጠቀጠው ቦታ በጣም ይዘኝ ነበር በጣም ስትራፕ አድርጎ ይዞኛል እሺ እና ያን ስጋና ደሙ ከወሰድን በኋላ በሚያስገርም ሁኔታ ከላይ ላይ ጠፍቷል አጠገብ ላለው ዞር ብለህ አይኑን እያየ መዝሙር ዘምርለት እንዴ ድንቅ አምላክ ነው ይድናገር ሰባኪ ስለሆነ እግዚአብሔር አምላክ የተመሰገነ እና አሁን ምን ነበር ተስፋ ቆርጫለሁ በዚህ ጉዳይ እና ጥማቴ ጥያቄ የግል ነገሬ ትቻለሁ ሌላ ነው ጥማት በዚህ ውስጥ ግን የፎሱ ቅባት እለት እሁድ ነው የመጣሁት ቸርቼ ተነግሮኝ ነው ተሳተፉ ተብሎ እና ስመጣ በፎሱ ቅባት ሰዓት ይህ የፎሱ ቅባት እኔ ላይ ካረፈ ያንን በእምነት ግጥም አድርጌ ይቀበላለሁ ይሄ ነገር ይወገዳል ብዬ አመንኩ ፓስተር ምን እንደነገረህ ማለት መቀባት አይደለም አሁንም ይታያል ሲላል በደንብ አድርገህ ተካብኝ ከዛ በኋላ መቅለጥ ጀመረ ቤት ሲሄድ እንግዲህ መኪናም ስለማያዳ ከሙቀትም ላበም ስለማያጣኝ እሱ መስሎኝ ነበር በኋላ ቤት ስገባ ግን ለሊት ስነጣተኝቼ አንሶላው በቃ እንደ ይጨመቃል የሚጨመቅ አይነት ጌታው ኢየሱስ ነገር ሳይሆን ቀለለኝ ነው የሚሰማኝ በጣም ቀለለኝ ሌላው ቀለለኝ አልኩና ቆይ ሲል መጽሐፌን ይዤ ማንበብ ስጀምር በፊት ያነበብኳቸው ማሰላሰል ማሰብ መያዝ ጥቅሶችን መያዝ እንደዚህ መጣ ረጋግጬ ነው መሰክረው አልኩና በደሙ ጊዜ በፈውሱ ጽዋ በሱ ሰዓት ላይ ሳይ በጣም ኦኬ አሁን እንዴት ላድርግ ብዬ ማረጋገጥ ፈለግ አሁን እዚህ ማየት ትችላለህ ፓስተር አንተ ታስተምር የነበሩ ትምህርቶች ናቸው ከውል ጀምሮ እነዚህን ትምህርቶች በሙሉ በብጥስጣሽ ወረቀት ነበር የጻፍኳቸው አሁን እንደገና በሙሉ እያስታወስ ሁሉንም ልቅም አድርጌ የቀረም አይመስለኝም ማስታወስ ይችላል ጊዜ ማለት ነው እግዚአብሔር
እጆቻችሁን ዘርጉ። በቃ ዛሬ ያልቃል። ግድ የለም በቃ አባ እጆቻችሁን ዘርጉላቸው። የታለ ዘይቱ? ከዚህ በኋላ ይህ ሸክም ከእርሱ ሄዷል። ከዚህ በኋላ ከእግሮት ላይ ሄዷል። ሌላ ሰው ሆነዋል። ቢፈልጉ አሁን እዚህ ጋር አድርገውት ነገሩን ሁሉ ፈተው ይቀመጡ። ከዚህ በኋላ እንዳትይዛቸው በኢየሱስ ስም ተናግሬያለሁ። ጌታ መንፈሴን አድርጓል። እግዚአብሔር ክብር ይስጥ። ማነው እታፈራው? ምንድን ነው የሆነልሽ? እታፈራው እግዚአብሔር ይባረክ። እኔ ነርቪያመኝ ነበር። ነርቪያመሽ ነበር ሙሉ ቀን እኔ እጄ ምግሬ እንደዚህ። እና እንዴት ነው የሚያደርግሽ የነበረው? ይዘልብኛል፣ ይዝልብሻል። እና እንዴት ሆነ? እና ለደመቀ ነግረው ነበር ይጸልይልኛል ሁሌ። ግን ምንም ትንሽ ጊዜ ተወኝና እንደገና ይጸልይኛል። ትንሽ ጊዜ ተወኝና እንደገና እውቅና አትስጪው ሲለኝ በቃ ከዚህ በኋላ ለክርስቶስ ደም እውቅና እንሰጠው ብዬ ሄድኩኝ። ከዛ አንድ ቀን ጸልይልሻለሁ ብዬ መጣሁና የእሱን ሳጣው ከንጹህ ላይ ዘይት ተቀብዬ ሄጄ ጸለይኩኝ። ትንሽ ተሻለኝ። ከዛ ግን የባሰ ጭራሽ ግን እየተዘዘኝ እንዲህ የከፈለ ያመኝ ነበር። ከዛ አሁን ለታ ስመጣ ቀን ደመቀ ጠራኝና ጸልይ አለኝ። ስመጣ በኋላ አልከኝ አንተ። ከዛ ዘይት ወስጄ በዘይቱ ማታ ተቀባሁትና ራሴ ጸለይኩበት። በጣም ሲያቃጥለኝ አደረ። ጓደኛዬ ራሱ ኧረ ምንድነው ዛሬ ምናምን አለችኝ። በጣም በቃ ነደደ። ለዘላለም ጥሎ ሊሄድ ነው አልኳት። በቃ ቸርቹ 2 ወር ምናምን ይሆነኛል አልመጣም። ስመጣ ስለምትዘኝ ቸርቹ መምጣት ፈልጋለሁ ግን አልመጣም። ከዛ ደግሞ ኧረ ምንድነው ምናምን ይለኛል ግን አልመጣም። በቃ በጣም ይጠዘጥዘኛል። ከዛ በኋላ በጣም ነው ከዛ ከዘይቱን ከተቀባሽ በኋላ በቃ